ከዛ ደግሞ ያው እንግዲህ እንደ አንዲት ልጅ እና እንደ ብቸኛ ልጅ በጣም ብዙ ቻሌንጅ የነበረው ህይወት ላይ ነበረ። እግዚአብሔር ይመስገን ከተሰራ እንደሚታለፍ አይቻለሁ እና ደግሞ ለብዙ ሰው የሚያስተምራል ብዬ አስባለሁኝ። በተቻለኝ አቅም ሶሻል ሚዲያ ለጥሩ ነገር ተጠቅሜ ህይወቴን እንግዲህ ከድህነት እንዴትም ብዬ ማስመለጥ ችያለሁ። ያው ምንም የሌለን የሚያግዘን ሰው የሌለን ብቻዋን የሆነች ሴት በራሷ ከእግዚአብሔር ጋር እና በጉልበቷ እና ያላትን አቅም ሁሉ በመጠቀም የምትፈልገው ቦታ እንደምትደርስ በራሴ አይቻለሁ። እግዚአብሔር ይመስገን አሁን ያለው ቦታ ላይ ስለምቆም በጣም ደስተኛ ነኝ። ሁላችንም አመሰግናለሁ። ቴንክ ዩ። እናመሰግናለን። በዚሁ በቦክስ በቴኳንዶ እና በተለያዩ የማርሻል አርት ዘርፎች በመሳተፍ ራሱን በትጋት አሳደገ። ስፖርትን ከአካል ብቃት በላይ እንደ የህይወት ዲሲፕሊን እና የራዕይ መንገድ አድርጎ ተመለከተው። በህይወት ውስጥ ከባድ ጊዜያት አሳልፏል። ከመተማ እስከ ሱዳን በእግሩ የተጓዘባቸው አስቸጋሪ ጉዞዎች አሉ። እነዚህ ፈተናዎች ግን አላቆሙትም። ይልቁንም ለበለጠ ትጋት፣ ለበለጠ ራዕይና ለለውጥ አነሳሱት። በተለያዩ ሀገራትና ተቋማት በመማር የስፖርት እውቀቱን አጎለበተ። ያንንም እውቀት ወደ ሀገሩ በመመለስ ለማህበረሰቡ ለማገልገል ወሰነ። ዛሬ በተለያዩ አካባቢዎች የስፖርት ማዘውተሪያ ማዕከላትን በመክፈት ብዙ ወጣቶች የስራ ዕድል ፈጥሯል። ብዙዎችንም ወደ ጤናማና ዲሲፕሊን ያለው ህይወት መርቷል። በሚያዝያ 17 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም በተካሄደው የስዊት ቦክስ ኤምኤምኤ ውድድር በኢትዮጵያ ስፖርት ታሪክ አዲስ ምዕራፍ ተከፈተ። የውድድር የሺዎች ኢትዮጵያውያን ትኩረት የሳበ የማርሻል አርትስን ማህበረሰቡን ያነቃቃና ለኢትዮጵያ አዲስ የስፖርት መንገድ የከፈተ ታሪካዊ ክስተት ነው። የሁሉ የስኬት ጉዞ አንድ ነጥብ ላይ ያደርሳል። ከችግር ወደ ስኬት የተሻገረ፣ ከህልም ወደ እውነት የተቀየረ፣ ለትውልድ ተስፋ የሆነ ባለ ራዕይ ነው። ዛሬ የምናከብረው ሰው ይህን ሁሉ ራዕይ በህይወቱ የተረጎመ ባለሙያ፣ አሰልጣኝ፣ ስራ ፈጣሪና የስፖርት አቅጣጫ ቀያሪ ነው። አቶ ጌታቸው ጌች ስዊት ቦክስ እንደው ግን ጌች እንኳን ደስ አለህ፣ እንኳን ለዚህ ክብር አበቃህ። ቲክቶክ የሆነ መኪና ውስጥ ደግሞ ቢሮ ውስጥ ቁጭ ብሎ ቲክቶክ ቪዲዮ መስራትና ፊት ለፊት እንደዚህ ማውራት ይለያያሉ። ሰው ብዙ አላወራም። እኔ ይህን ዝግጅት ላዘጋጃችሁልን ወይም ደግሞ ስፖርቱ ወይም ደግሞ ፊትነስ በአጠቃላይ እንደዚህ ሪኮግኒሽን ተሰጥቶት ይገባቸዋል፣ መሸለም አለባቸው ብላችሁ ይህን ነገር ስላደረጋችሁልን ፈጣሪ ያክብርልን። እኛ ያው ፊትነሱ ወይም ስፖርቱ እኛ የዓለም ቋንቋ እንለዋለን። በአንድ ቋንቋ የምናገርበት ነገር የተለያየ ቋንቋ ብዙ ነገር ቢኖርም ግን በአንድ ላይ የምንግባባበት ነገር ነው ብለን እናምናለን። እኛ ሀገር ደግሞ በተወሰነ መንገድ ነገር ተደርጓል ወይም ደግሞ ትንሽ ወደኋላ የቀረ ነው። እኛ ደግሞ ያው እንደ ወጣት በስፖርቱ ሰው ገንዘብ ማግኘት አለበት፣ ህይወቱ መቀየር አለበት፣ ማደግ አለብን፣ ከሌላው ዓለም ጋር መገናኘት አለብን ብለን እናምናለን። እሱን እያደረግን ነው። አሁን ወደፊትም እናደርጋለን። እርዳታችሁ አይለየን። ይህን ነገር በማድረጋችሁ ክብር ስትልን እናመሰግናለን። እዚህ መሀል ላይ ዳጊ የጥንካሬ ምልክት ነው አይደል? ሁላችንም እንወደዋለን፣ እናከብረዋለን። ሁልጊዜ በዚህ መድረክ በዚህ መርሃ ግብር ላይ ያለ ሽልማቱን ይዛችሁ በየታች ትሄዳላችሁ። ስለዚህ ወጣት የምር በጣም ከምቀናባቸው
ሶሻል ሚዲያ ላይ ከምመለከታቸው ወጣቶች መካከል አንዱ ነው። እውነት እሱ ብቻ አይደለም፣ ጓደኞቹ በሙሉ ያስቀናሉ። ለእናቶች የበጎ አድራጎት ማህበር የእልፎችን ከባድ ሸክም ያቀለለ ሳቃቸውን የመለሰ ማህበር ነው። አሁን ግርማ የደከመ ቤትን አፍርሶ ጣፋጭ ሕይወትን የሚሰጥ የእናቶችን ልባዊ ምርቃት የጠገበ ወጣት ነው። ለእናቶች በጎ አድራጎት ማህበርን ለመመስረት ያነሳሳን ምክንያት ለእናቶች ያለን ከፍተኛ የሆነ ፍቅርና አክብሮት ነው ይላል። በዚህ ምክንያት የምንወዳቸውና የምናከብራቸውን እናቶች በተቻለ አቅም ለማገዝና ለመደገፍ የተመሰረተ ማህበር ነው። ከ35 በላይ ለሆኑ እናቶች የስራ ዕድል የፈጠረ ላለፉት 2 ዓመታት በትጋት ያገለገለ ማህበር ነው። እኔ አሁን 35 አልኩኝ እንጂ ይሄ ቁጥር ትክክል ነው። ከዛ የሚበልጥ ይመስለኛል። በኋላ ላይ እሱ ይናገራል። በጣም በርካታ እናቶችን ሲደግፍ ሲረዳ ወደ ስራ ሲያስገባ እንመለከታለን በሶሻል ሚዲያ ላይ። በእነሱ ስራ አብዝተን የሰማነው ቃል ተመስገን የሚለው ነው። የጂ ፓወር 2025 ቲክቶክ ክሬቲቭ አዋርድ ላይ በበጎ አድራጎት ስራው እውቅና አግኝቷል። ለእናቶች የበጎ አድራጎት ማህበር አጨብጭቡላቸው። ሁለት በጎ ሰዎች፣ ሁለት መልካም ሰዎች ወደዚህ ጋር ታገኞቹ ጋር ያመሰግናል። በጣም አድርጌ አመሰግናለሁ። በዚህ መልኩ ስላከበራችሁ፣ በዚህ መልኩ ስላመሰገናችሁ እግዚአብሔር ያክብርልኝ። ለእናቶች ያው የተመሰረተው ያው ለእናት ፍቅር ያለ ልጆች አንድ ላይ ተሰብስበን ያው እዚሁ ይገኛሉ። እኔ እዚህ ቆንኩ እንጂ አዋር የቲማችን ነው። እነ ብሩኬ ረዱ እና ይገኛሉ። ግማሽ ቲማችን ደግሞ ከረንትሊ 26ኛ ፕሮጀክታችንን ሐዋሳ ላይ የሚገኙ እናቶች ቤት እየሰሩ ይገኛሉ። ይህ አዋርድ እነሱ እንሆናለሁ እና ሁሌም እንደምንለው ወጣት ነን፣ ገና ብዙ እንሰራለን፣ ገና የብዙ እናቶችን እንባላብሳለን። ትንሽ ደግሞ የቀጣይ ማህበራችን ምን እንዳሰበ ትንሽ ገለጻ ደግሞ እንድታደርግ ደግሞ ረዱን ጋብዛለሁ። ማህበራችን ከተመሰረተ 2 ዓመት ሆኗል። within those 2 years 35 እናቶችን ቤት አድሰናል። ከዛ በተጨማሪ ደግሞ ለ25 እናቶች የስራ ዕድል አመቻችተናል። ይሄንን ስናደርግ ያው ቅድም ሜንሽን እንዳደረገው ለእናቶች ካለን ፍቅርና ክብር ነው እና ደግሞ ስዊት ላይፍ ፎር ኦል ይህንን ፕሮግራም አዘጋጅታችሁ ስለጠራችሁ በጣም እናመሰግናለን። በመቀጠል ደግሞ ሞስት ፕሮጀክቶችን አዲስ አበባ ላይ ነበረ የምንሰራው። አሁን ግን ቀጣይ በሲዳማ ክልል አዋሳ ከተማ ላይ ፕሮጀክታችንን ጨርሰናል። ፉሊ ኢትስ ጎና ቢ አ ሰክሰስ። የቆየ ዓላማችን ነው ክልል ከተሞች ላይ መስራት። አዋሳ ብቻ ሊሚትድ አንሆንም፣ ሁሉም ክልል ከተሞች ላይ በመሄድ እንሰራለን። እናመሰግናለን። የመጨረሻ መልእክት እናቴ ላመሰግን ወዳለው ማካፈል የተማርኩት ከሷ ነው እና ቤት ገባ ይሄን አዋርድ መስጠት ከሷ ነው። አመስግኑ። እጅግ አድርገን እናመሰግናለን። ሽልማቱ ዛሬ እንኳን ሰስተዋል መስጠት ሰርተፍኬቶች አሉ። እሺ ሰርተፍኬቶች ዛሬ ጨክነውባቸዋል። ምን እንደሆነ አላውቅም። ይህንን ፕሮግራም ባይዞ አንትዬ ጎበዝ መድረክ መሪ ነው ታውቃላችሁ።
ብዙ ስራ እየቀማኝ ነው። ይህንን ፕሮግራም እሱ ይብላል። እሺ ቴዲ ኮርኩሞ ነበር ያሳደገን። በመቀጠል ይህ ፕሮግራም የተሳካ እንዲሆን ያገዙንን አጋር ድርጅቶች ማመስገን ይኖርብናል። እነሱን ከመጥራታችን በፊት ቀደም ሲል ዶክመንተሪ የተዘጋጀውን ምስል ከስታች አድርጎ በቴክኒክ ችግር ምክንያት ነው፣ ይቅርታ አድርጉልን። አጠር ያለ ገለጻ እንዲሁ ያደርግልናል። እንደምን አመሻችሁ። ያው ቅድም ሁሉም ሰው ይቅርታ ጠይቋል። አሁን ደግሞ ትንሽ ከረዘመ ለሱም ለበኋላም ጭምር ይቅርታ ጠይቀን ይቅርታችንን ስለምትቀበሉ ደግሞ አመሰግናለሁ። በዋናነት ጣፋጭ ሕይወት የተመሰረተው ሁልጊዜ በጎ ሰዎችን መልካም የሚያስቡ ነገሮችና የማደግ ህልም ያላቸውን ሰዎች መልካምነታቸውን ጠብቀው እንዲጓዙ ለማድረግ ነው። ላለፉት 6 ዓመታት ስራ የፈጠሩ ውጤታቸውን በተግባር ያሳዩ በተለያየ መልኩ ደግሞ ዝናቸውን ለመልካም ነገር የተጠቀሙ ሁሉ በእኛ በኩል ግንቦት 30 ብዙ ቢሆኑም ከብዙዎቹ ውስጥ አንድ ለማሳያ እያደረግን እየሸለምን እያመሰገንን ቆይተናል። በዋናነት ግን ይሄ የምስጋና ፕሮግራም የመዝጊያ ስለሆነ በዚህ መንገድ ይደረጋል እንጂ እኛ የሕክምና ባለሙያዎች፣ መምህራንን፣ የሹፌሮች አሁን አይታችሁት ነዳጅ ጠፍቶ ምን ያክል ችግር እንዳጋጠመ አይደል? የእነሱን ኢምፓክት አይተነዋል። ስለዚህ ሀገር ተጓጉዞ ነው ሁሉ ነገር ወደዚህ የሚመጣው። ስለዚህ ሹፌሮች እንደዚሁ ክብር ይገባቸዋል ብለን የጽዳት ሰራተኞች ትንሽ ቢሆንም ለእኛ ግን ኢምፓክትፉል ነው። ስለ ጸዳ ነው በመንገድ ላይ በስነ ስርዓት የምንሄደው እና እነዚህን በራሳቸው በሚያመሰግኗቸው ሰዎች አማካኝነት ረጅም ጊዜ ስራዎችን ስንሰራ ቆይተናል። በቀጣይ ደግሞ ስዊት ላይፍ ፎር ኦል የግብረ ሰናይ ወይም ኤንጂኦ ተቋም ሆኖ ስለተቋቋመ አሁን የመጀመሪያ ዓመቱ ነው። በቀጣይ በደንብ ሰፋ ብሎ ደግሞ ከዚህ በበለጠ መልኩ ፕሮግራሞችን እያዘጋጀ የሚሄድ ይሆናል ማለት ነው። እንደ ጣፋጭ ሕይወት ወይም እንደ ስዊት ላይፍ ፎር ኦል የዛሬ ተመሰጋኞች እንኳን ደስ ያላችሁ። እናንተ የሰራችሁት ስራ ዛሬ በጣም አስደስቶናል። ነገም ስማችሁ በዚሁ እንዲቀጥል መልካም ምኞታችን ነው። እናመሰግናችኋለን። እሺ ወደዚህ በፍጥነት የምንጋብዛቸው ብሩኬ የቦርድ ሰብሳቢያችን ወዴት ነው? እሺ ወደዚህ ይህ ፕሮግራም የተሳካ እንዲሆን ያገዙን አጋር ድርጅቶች አሉ። አጋር ድርጅቶቻችንን እንዲሁ ሰርተፊኬት እንዲሰጥልን ዲኖ አሊ ጋዜጠኛ ዲኖ አሊን ወደዚህ በክብር አብረው ከቦርድ አባላቶቻችን ጋር የሚሰጥልን ነው የሚሆነው። እሺ ይህ ፕሮግራም እንዲሳካ አዲስ ላይፍ ሪል ስቴት ትልቅ ሚና ስላለው አዲስ ላይፍ ሪል ስቴትን እባካችሁ በደንብ አድርጋችሁ አመስግኑልን። አዲስ ላይፍ ሪል ስቴት በነገራችን ላይ ቤት የመግዛት እቅድ ካላችሁ ከዚህ ቀደም አስረክበዋል። አሁንም ደግሞ አዳዲስ ሳይቶች እንዲሁ እያዘጋጁ ነው። ስለዚህ አዲስ ላይፎችን እጅግ አድርገን እናመሰግናለን። ይህ ፕሮግራም የተሳካ እንዲሆን አዲስ እይታ ሌላኛው አጋራችን ነው። አዲስ እይታ የቢዝነስ ዋልታ ላለፉት ብዙ ዓመታት እንግዲህ በሬዲዮ ቆይታችን እንዲሁ አብሮን የቆመ ድርጅት ነው። አዲስ እይታን እጅግ አድርገን እናመሰግናለን። ፈተን እያላችሁ እንድትመጡልን። ሌላኛው ይህ ፕሮግራም የተሳካ እንዲሆን ደግሞ ሁሌ ከአራተኛው ጀምሮ አብሮን የቆየው አብሮን ያለው ድርጅት ቴዎስ ቴክኖሎጂን እጅግ አድርገን እናመሰግናለን። ሄሎ ደላላ ሌላኛው የዚህ ፕሮግራም አጋራችን ስለሆነ ከልብ እናመሰግናለን። ከዛ በፊት አሁን ቀጥታ ጉዞ ማድረገው ወደ ሐዋሳ ነው። ወደ ሐዋሳ ስንጓዝ በጎ ልቦችን እናገኛለን። ትናንትና መምህራንን
እንዲሁም ቪዲዮ ተዘጋጅቶ ነበር። እንግዲህ ማየት ስላልቻለን ይቅርታ አድርጎልን። ከሐዋሳ ድረስ አቶ ከድር የሚመራው የዓይነ ስውራን ማህበር ዋና ትኩረቱን ትምህርትና እውቀት ስርጭት ነው። በቡራዩ አዳሪ የዓይነ ስውራን ትምህርት ቤትም ከመላው የሀገሪቱ ክፍሎች የተውጣጡ ዓይነ ስውራን መደበኛ የትምህርት ገበታቸውን እየተከታተሉ ይገኛሉ። ከትምህርት በተጨማሪ ዓይነ ስውራን ከገቢ አንጻር ከጥገኝነት ተላቀው ራሳቸውን እንዲችሉ የስራና የቢዝነስ ሀሳብ ላላቸው ከስልጠና በተጨማሪ የስራ ማስጀመሪያ የገንዘብ ድጋፍ ያቀርባል። ዓይነ ስውራን ተማሪዎች ወደ ዩኒቨርሲቲ ሲገቡ የሚገጥማቸውን የገንዘብና የቁሳቁስ እጥረት ለመቅረፍ እንዲሁም ከተመረቁ በኋላ ወደ ስራ ዓለም በስኬት እንዲቀላቀሉ ተቋማዊ የፋይናንስና የሞራል ድጋፍ ያደርጋል። ዓይነ ስውራን የተሟላ ማህበራዊ ህይወት እንዲኖራቸው ለማስቻል ትዳር ለሚመሰርቱ ዓይነ ስውራን የመቋቋሚያ የገንዘብ ድጋፍ በማድረግ የተረጋጋና የተቃና የቤተሰብ ህይወት እንዲመሰርቱ እያደረገ ይገኛል። በአጠቃላይ አቶ ከድር ማህሙድ በራሱ ህይወት ያለፈባቸውን አስቸጋሪ ውጣ ውረዶች ወደ መልካም አጋጣሚ በመቀየር ዛሬ ላይ በሺዎች ለሚቆጠሩ ዓይነ ስውራን የተስፋ ብርሃንና የለውጥ መሐንዲስ መሆን ችሏል። የዘንድሮ በግል የበጎ አድራጎት ተመስጋኝ ነው። አቶ ከድር በጭብጨባ ወደዚህ መድረክ ያልፉ። ያንሳል ጭብጨባ አስደስቱ። ብስሚላህ የፕሮግራሙ አዘጋጆችን ክብር ይገባሃል ብላችሁ ለዚህ ክብር ስላጫችሁና ስለሸለማችሁ እጅግ በጣም አድርጌ አመሰግናለሁ። ይህ ክብር የኔ የከድር ብቻ ሳይሆን እንድንጀምር ዓይነ ስውራን እንድንሰባሰብና ያሉብንን ማህበራዊ ኢኮኖሚያዊ ችግሮች እንድንፈታ የጀርባ አጥንት ነው ሲያግዘን የነበረው። ዛሬም በመካከላችን በመገኘቱ በጣም ደስ ይለኛል። የወንድሜ ዲኖ አሊም ጭምር ነው። እንዲሁም በእኔ ዙሪያ ማህበሩን ስንመሰርት 10 ብርቱ ዓይነ ስውራን ወንድምና እህቶች አሉ። የተወሰኑት ዛሬ በመካከላችን ይገኛሉ። ይህ ክብር የእናንተም ነው። እንዲሁም የመላው ኢትዮጵያዊ በገንዘብ በሀሳብ በብዙ መልኩ ስትደግፉን ለቆያችሁም ሰዎች ይሆንልኝ ብዬ ለማለት እወዳለሁ። ዓይነ ስውርነት ኢትዮጵያ ውስጥ ትንሽ ከአካል ጉዳት ጋር መኖር በጣም አስቸጋሪ የሚያደርጉ ሁኔታዎች አሉ። ከነዛ መካከል የማህበረሰባችን በቃ አካል ጉዳት በአንድ ዜጋ ላይ ከተፈጠረ ምንም መሆን አይችልም። በቃ ለማንም የማይጠቅም የማይጎዳ አይነት ሰው ተደርጎ ይመታሰብ አለ። ይሄ ደግሞ ከቤተሰብ ከጎረቤት ይጀምራል። ይህንን አልፎ ራስን ችሎ ከራስ አልፎ ለሌሎች መትረፍ በእኔ ልብ ውስጥ ከልጅነት ጀምሮ ይዤ የመጣሁት ነገር ነው። ለራስ መሆን በጣም ቀላል ነው። ሁሉም ለራሱ እንደምንም መሆን የሚችልበት እድል አለ። ግን ከራስ አልፎ የዓይን ብርሃናቸውን ላጡ ህፃናት የወደፊት ህይወታቸው በብርሃን የተሞላና ህይወታቸው ቀላል እንዲሆን ማድረግ ማስቻል ለእኔ ትልቁ ራዕይ ግቤ ይሄ ነው። ወደፊት ዓይነ ስውራን የኔ ቢጤዎች ሆነው በየጎዳናው የሚለምኑ ሰውን የሚያስቸግሩ ሳይሆኑ በማህበራዊ፣ በፖለቲካዊ፣ በኢኮኖሚያዊ ዘርፍ ተጽዕኖ ፈጣሪዎች ሆነው ማየት የኔም የተቋሜም ህልም ነው። ይህንን በማሳካት ሂደት ውስጥ ዛሬም ብዙዎቻችሁ ከጎናችን እንድትቆሙ አደራ ማለት እወዳለሁ። ትምህርት ቤቶቻችንም የዚህ ራዕይ ጉዞ መነሻዎቻችን ናቸው። ከመላ ኢትዮጵያ ተሰባስበው በየቤቶቻቸው ቤት ተቆልፎባቸው ለትምህርትም ለምንም አይጠቅሙም ተብለው የተቀመጡ የታሰሩ ህፃናትን ከመላው ከአራቱም የኢትዮጵያ ክልል ተሰባስበው ቢጤዎቻቸው ጋር የሚማሩበትን የትምህርት ስርዓት በመመስረት ነገ ፓርላማ ላይ፣ ፍርድ ቤቶቻችን ላይ፣ ኢኮኖሚያዊ ዘርፍ ላይ በብዙ መልኩ ተጽዕኖ ፈጣሪ የሚሆኑ ዜጎችን ህፃናትን ከወዲሁ መኮትኮት ጀምረናል።
ይህንን በማስተማርም በማገዝም ያላችሁ መምህራን እና የስራ ባልደረቦቼን ከወዲሁ አመሰግናለሁ። ክብረት ይስጥልኝ። እጅግ አድርገን እናመሰግናለን። ግን በተቻላችሁ መጠን እነሱ ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን ሰውተው ነው በጣም ብዙ በጎ ምግባር ያለው ስራዎችን እየሰሩ የሚገኙትና ለጭብጨባ እንዳሰሰቱ ሌላኛው በተቋም የጣፋጭ ሕይወት ምስጋና ፕሮግራም በበጎ አድራጎት ተመስጋኝ በዚያች ለአንዳንዶች ቀንና ሌሊት አይለይም። ለሰውነት ዋጋ ሚዛኑ ታዛ ለምድዋን ጌርጌሴ ነው። በኢትዮጵያ ውስጥ መጠለያና አጋዣቸው በየጎዳናው የወደቁ የአእምሮ ህመምተኞችን በማንሳት በማንከባከብና መልሶ ማህበረሰቡ እንዲቀላቀሉ በማድረግ የሚታወቅ በጎ አድራጎት ድርጅት ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል በ1998 ዓ.ም በስምንት ሰዎች በሁለት ክፍል ቤት ጅማሬውን ያደረገው ማዕከሉ የተመሰረተውና በዋናነት የሚመራው በዲያቆን መለሰ አየለ ሲሆን እሳቸው እና አጋሮቻቸው በጎዳና ላይ የሚሰቃዩ ወገኖችን ለመርዳት ባላቸው ቁርጠኝነት የተነሳ የተቋቋመ ነው። በአሁኑ ወቅት 700 በላይ ለሚሆኑ ህሙማን ወገኖቻቸው የምግብ መጠለያና አስፈላጊውን ሕክምና እንዲያገኙ በማድረግ የተሟላ ቤተሰባዊ ፍቅርና እንክብካቤ በመስጠት የሚረዱበትና የሚያገግሙበት ስነ ልቦና እገዛም የሚያደርግ ማዕከል ነው። እዚህም ብዙዎች ሙሉ ለሙሉ ድነው ወደ ቤተሰቦቻቸውና ወደ ስራ ህይወታቸው እንዲመለሱ አስችሏል። የጌርጌሴኖን ሙሉ በሙሉ በሚባል ደረጃ የገቢ ምንጭ በጎ ፈቃደኞች፣ በደጋፊዎችና በተለያዩ ተቋማት በሚደረግለት የገንዘብና የአይነት እርዳታ ነው። ጌርጌሴኖን የአእምሮ ህሙማን መርጃ ማገገሚያ ማዕከል ተክራውን ኦፍ ሂውማኒቲ አዋርድ 2026 ለአረጋውያን ክብርና እንክብካቤ ዲግኒቲ ፎር ዘ ኤልደርሊ ዘርፍ ላበረከተው ወደር የለሽ አስተዋጽኦ የክብር እውቅና ተሰጥቶታል። ጌርጌሴኖንን ማህበረሰቡን በመደገፍ የሰው ልጅ ለሌላው ሰው ሊኖረው የሚችለውን እውነተኛ የሰብአዊነት ልብ በተግባር ያሳየ መሆኑ ተመስክሮለት ይህ ታላቅ እውቅናና ምስጋና ተበርክቶለታል። ማዕከሉ በአሁኑ ወቅት በኪራይ ቤት የሚገኝ ሲሆን ለዓላማው ተግባራዊ የሆነ ህንፃ እየገነባ ይገኛል። ይህ ሙሉ በሙሉ ሲጠናቀቅ እስከ 3000 የሚደርሱ ወገኖቻችንን መያዝና መርዳት ያስችላል። መልካም ስራ ለክፉ ቀን ስንቅ ነው። የዘንድሮ 6ኛው የበጎ አድራጎት ዘርፍ ተመስጋኝ ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል በጭብጨባ ወደዚህ ጋር ዲያቆን መለሰ ትልቅ ዋጋ የከፈለ ትልቅ ስራዎች እየሰራ የሚገኝ ጀግና ብርቱ ወጣት ነው። እንዴት አመሻችሁ? ሳይገባን ክብር ተሰጥቶናልና አንቴንም ጣፋጭ ሕይወትንም የስራ ባልደረቦችንም ከልብ አመሰግናለሁ። ክብር ይስጥልን። እንግዲህ ማዕከላችን ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል ቅድም ከአስተዋዋቂዎቹ እንደሰማችሁት በዚህ በ20 ዓመት ጉዟችንን አቅማችን የፈቀደውን ምንም አይነት ረዳት ወገን ዘመድ የሌላቸውን ራሳቸውን ማገዝ የማይችሉ መብላት መጠጣት ቢያንስ እንኳን ምግብንና አፈርን መለየት የማይችሉ የአእምሮ ህመምተኞችን ከጎዳና ላይ እያነሳን ወደ ማዕከላችን በማስገባት ወደ ቀደመው ጤንነታቸው እንዲመለሱ በማድረግ ነው እንግዲህ በዚህ 20 ዓመት የቆየ ነውና በዚህም 20 ዓመት ውስጥ ወደ 550 የሚሆኑ ድነው ወደ ማህበረሰቡ ተቀላቅለው አሁን ላይ ደግሞ እንደኔ እንደናንተ ደግሞ በማዕከል ውስጥ ስታፍ ሆኖ እያገለገሉ ወደ 50 የሚሆኑ ወንድም እህቶቻችን አሉና ይሄ የሁላችንም የኢትዮጵያን ውጤት ነው። ጌርጌሴኖንን የሚደግፈው እኔ ብቻ አይደለሁም።
ሁላችሁም በአንድም በሌላም ጌርጌሴኖንን መጣችሁ እያገዛችሁ እየረዳችሁ ትገኛላችሁ እና ይሄ ክብር ለእናንተ ነውና እግዚአብሔር ይስጥልን ያክብርልን። ስትችሉ ጌርጌሴኖንን እማታውቁ መጣችሁ እንድትጎበኙ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ስለተደረገልኝ ነገር እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን። ታሪክም እጅግ አድርገን እናመሰግናለን። ዲያቆን መለስ አየለንም እጅግ አድርገን እናመሰግናለን። እባካችሁ አይቆጩ ጌርጌሴኖን ደርሰው ከጠፉ ሰዎች መካከል አንዱ ነኝና ይቅርታ በል። ከዚህ በኋላ እንግዲህ እንመጣለን በደንብ። ልዩ ተመስጋኝ ይህንን ሽልማት ወይም ይህንን ምስጋና የሚሰጥልን እጅግ የምወደው የማከብረው ለእኔ ወዳጄ ጓደኛዬ ነው። ለሁላችንም የሃይማኖት አባታችን ቄስ ዘማሪ አሸናፊ ገብረ ማርያም ማዕከላችን ይገኛል። ቄስ ዘማሪ አሸናፊ ገብረ ማርያምን በጭብጨባ ወደዚህ መድረክ ያብዙ። ስለዚህ ተመስጋኝም በወረቀት ተጽፎ ተሰጥቶኛል፣ ግን አላነበውም። የምር አላነበውም። ዝም ብላችሁ አጨብጭቡለት። በጣም በሚገርም ሁኔታ ዛሬ እዚህ መድረክ ላይ የመጡ ወጣቶች በሙሉ ለእናት ያላቸውን ፍቅር በሰፊው ያሳዩን፣ ብዙ ያስተማሩ ናቸው። አሁን የምናመሰግነው ልዩ ተመስጋኛችንም ይህ ነው። ሁላችንም በሶሻል ሚዲያ እንደምንመለከተው ይህ በጣም ወጣት ነው። እናቱ እሱን ለማገዝ ረጅም ዓመት በኳታር ህይወቱን አድርጋ ኳታር ላይ በደረሰባት አደጋ ረጅም ጊዜ በሆስፒታል ውስጥ ስትደገፍ እናውቃታለን። የልጅ ጠቅላይ ሚኒስትር ዶክተር አብይ አህመድ ገዛ አድርገው እናቱን ወደ ኢትዮጵያ በማምጣት አብሯት ሲስቅ ሲጫወት ድምጿን ለመስማት የሚያደርገው ጥረት ሁልጊዜም አበባዬ እያለ ሲያሽሞነሙናት በጌታ ስም እንዴት ደስ እንደሚል ስላታጀት እኔ ሁልጊዜ በሱ ውስጥ ጥንካሬ ብቻ አይደለም፣ ተስፋ፣ ምኞት፣ ህልሙ የእናቱን ድምፅ ለመስማት ልጅ ስትለው ያለው ጉጉት ያንን ለመስማት የሚያደርገው የሚሄድበት ርቀት እዛ ደግሞ እሷን ለማስተዳደር ስፖርት ውስጥ ገባ። አሁን በስፖርቱ ደግሞ ዋናው ስራ አድርጎ በጣም ጎበዝ ኮች ሆኗል። በጣም የሚገርም ትሬነር። እንደዚህ አይነት ጀግና ወጣቶች በማየታችን ዛሬ እዚህ ውስጥ በመገኘትም ቢኒ እጅግ ደስ ብሎኛል። ቢኒ የኪድዬ ልጅ በጭብጨባ ወደዚህ ጋብዙት። በጣም ጎበዝ ጀግና፣ ሁላችሁም ተነስታችሁ ብታመጡ ለእኔ ደስ ይለኛል። ሁለት ክብር የሚገባው ትልቅ መስዋዕትነት የከፈለ ትልቅ ህልም ያለው ጀግና ወጣት ነው። እግዚአብሔር ያክብርልኝ። መጀመሪያ ሁሉም እግዚአብሔር እናንተ ፊት ይህን ያህል ክብር ለማግኘት ስላበቃኝ እግዚአብሔርን አመሰግነዋለሁ። በመጀመሪያ የጠብታ አምቡላንስ ባለቤትና ጠብታን ማመስገን እፈልጋለሁ። አይ ቲንክ የሚያቆም አይመስለኝም። ከ18 ዓመት በኋላ ቤተክርስቲያን ለመጀመሪያ ጊዜ ልትረግጥ ስትል በዮናታን ደስታ አማካኝነት ገዛ ጠይቀናቸው ነበር። ምክንያቱም ማማ በጣም ስፔሻል ኬር ስለሚያስፈልጋት በስለትም ስለሆነ ይሰጥኳል። ያንን በነፃ ያለምንም ክፍያ ቤተክርስቲያን አድርሰዋት ቁርባን ልትመልስ አድርጓል። እሺ፣ አንድ ነገር እንዳደርግ ትፈቅዱልኛላችሁ? እናት አበባዬን ማውራት እፈልጋለሁ። የሽልማት የሷ ስለሆነ ማለት ነው። እሺ አበቢት፣ የኔ አበባ እንደምትሰሚኝ አውቃለሁ። የኔ ቆንጆ፣ የኔ ሙሽራ፣ ይሄንን እልሻለሁ። ታስታውሻለሽ? እኔ የምታስቀምጭበት አተሽ ከሰው ቤት ወደ ሰው ቤት ስትዞሪ አልረሳሁትም። እኔ አስታውሰዋለሁ። ወጣት ነበርሽና
አግቢ ውለጂ ስትባይ አይ እኔ ልጄ በሰው እጅ አላሳድግም ብለሽ ነው ከሀገር የወጣሽውና አልረሳሁትም። ማርያምን እወድሻለሁ፣ ማርያምን ከልቤ እወድሻለሁ። ማንም አያውቀውም አንቺ ያሳለፍሽውን፣ እኔ ግን አውቀዋለሁ። እኔ ልጅሽ እናገርልሻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ የኔ እናት፣ የኔ አበባ ሙሽራዬ ማርያምን በኩራት እናገርልሻለሁ። ዋጋ እንደተከፈለለት ልጅ እኖርልሻለሁ። የኔ አበባ፣ የኔ ሙሽራ እናት ዓለም እወድሻለሁ። ሰው የሆንኩት ከሱ ከቸሩ መድኃኔዓለም ከጌታ ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም በታች በአንቺ ነውና እናት ዓለሜ ላሳለፍሻቸው፣ ላየሻቸው፣ ለሞልሻቸው ነገሮች በሙሉ እግዚአብሔር ይስጥልኝ። አመሰግናለሁ። ከልቤ ዝቅ ብዬ አመሰግናለሁ። ላዘጋጃችሁ ሰዎች፣ እናቴን ላገዛችሁ ከቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ጀምሮ ለሁላችሁ ስለ እናት ብዬ የሰው እሱ ፊት ቆሜ ላኩራኝ ለኢትዮጵያ ሕዝብ ለሁሉም ዛሬ እዚህ ላለሁበት ደረጃ ለመድረሴ የሁሉም ሰው እርዳታ የሁላችሁም እገዛ አለበትና ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብር። ወየውልን የእናንተ ቀን ላልገባ ወየውልን እናቶቻችንን መርዳት ለከበደ ራሳችንን አስቀድመን ብዙ ነገሮችን ለተው ወየውልን አይደል? በእናታችሁ አጨብጭቡለት። ምንም አይደለም። አሁን እግዚአብሔር ሞገስ ሲሆነ እግዚአብሔር ብርታት ሲሆነ እጅግ አድርገን እንወድሃለን። ሌላኛው ተመስጋኛችን ወይዘሮ ሰውነት አሸናፊ የበጎ ልቦች የሐዋሳ ተሸላሚ ናት። ወይዘሮ ሰውነት አሸናፊ በጭብጨባ ወደዚህ መድረክ ጋብዘን። ወይዘሮ ሰውነት አሸናፊ በደንብ አመስግኑልን እስኪ። አንድ ደቂቃ እስኪ። እንዴት አመሻችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጣም ደስ ብሎኛል። ድሮ ሽልማት ሲባል እግዚአብሔር አምላክ ካየና እግዚአብሔር አምላክ ጥሩ ነገራችንን ካየ የሰው ምን ያደርጋልን ነበር። አሁን ግን በ28 ሐዋሳ ላይ ማድረግ ነው ጣፋጮች ባዘጋጀው ሐዋሳ ላይ ያደርገን ነበርና የቆዩ መምህራኖችን የቆዩ የሕክምና ባለሙያ ጽዳቶችን እንዲሁም ደግሞ እንዲሁ ሲለፉ የነበሩ ሆቴል የሚሰሩ ዛሬ ላይ ተረሱ። በመንግስት ስራ ላይ ትልቅ ነገር እየሰሩ የነበሩ ዛሬ ቤት የቀሩትን 5 ከእናንተ ሳንበልጥ አንቀርም 5 መርሃ ግብር ነው የሸለምነው እና እዛ ላይ የነበራቸው ደስታ የሚገርም ነው። ለካ ሰውን አመሰግናለሁ ማለት ትልቅ ዋጋ አለውና የኛ የሐዋሳዎች መልእክት ሰው ከመሞቱ በፊት እንመሰጋለን የሚል ነው። አመሰግናለሁ። ይህ ሽልማት መላው የሐዋሳ ሕዝብ ሽልማት ነው። 140 ህጻናት በየቀኑ ምሳና ቁርስ እንመግባለን። እነዚህ ቁርስ በልተው ትምህርት ቤት መሄድ የማይችሉ 40 እናቶች በየወሩ አስቤዛ ወጥቶ የሚለምን ሰው ያገኛል አይደል? ወጥተው ማይለምኑ ግን ይሄ በሀብታም ዘመድ በልጅ ይረዳል እየተባሉ ቤት ውስጥ ያሉ እናቶችን 40 በየወሩ አስቤዛ እናስገባለን። ጎበዞች ነን አይደል? ይህን ስናደርግ አስቤዛ ኑሮን ወይም ይረዳ ኑሮ ሳይሆን አንተ 5 ኪሎ ፍሮ ዱቄት አምጣ፣ እከሌ ዘይት አምጪ፣ እከሌ እንዲያምጣ እያልን ነው እና እነዚህ ህፃናት ለሌላው ተሞክሮ እንዲሆን በየቀኑ ገንዘብ አይደለም የምንጠይቀው፣
ሰው በየወሩ አንዳንድ ቀን ይዞልን 30 ቀን ለመሙላት 8 ሰው ነው የቀረን። እርግጠኛ ነኝ ከአዲስ አበባ 8ታችሁ ትሆኑልናላችሁ። እግዚአብሔር ይስጥልን። እናመሰግናለን። እጅግ አድርገን እናመሰግናለን ወይዘሮ ሰውነት። ሌላኛው ልዩ ተመስጋኛችን በጣም የሚገርሙ አባት ናቸው። ጋሽ ታምሩ ዋናው መተንፈስ ነው የሚሉ ድንቅ አባት ናቸው። የተለያዩ እንግዲህ በስደት ሀገረ አሜሪካ ተጉዘዋል። በጣም ብዙ ቦታዎች አይተዋል። በጣም ብዙ ነገሮችን አድርገዋል። በጣም በሚገርም ሁኔታ አንድ የሚያደርጉትን ነገር ብቻ መናገርና ሰዓት ስለሌለ እሳቸውን ወደ መድረክ ልጋብዝ። እሳቸው በቀን አንዴ ብቻ ይመገባሉ። ቁርስና እራታቸውን ለተቸገረ ወገን ያበላሉ። በጣም የሚገርሙ አባት ናቸው። ጋሽ ታምሩን በጭብጨባ ወደዚህ መድረክ ጋብዙ። ካሉ ወይ ተወካይ ካለ ተወካይ አለ። እሺ ለጋሽ ታምሩ የስኬት ትርጉም ራስን ማግኘት ነው። በጣም ብዙ ነገሮችን ያዩ ድንቅ አባት ናቸው። ለብዙዎች ግን መድረስ ችሏል። በውክልና ትናገሪያለሽ ወይስ? እሺ፣ በውክልና ሲሆን 30 ሰከንድ። እሺ፣ እንዴት አመሻችሁ? ስለዚህ ፕሮግራም እግዚአብሔርን እጅግ አድርጌ ማመስገን እፈልጋለሁ። ምክንያቱም የምስጋና መጀመሪያ እግዚአብሔርን ማመስገን ነውና እግዚአብሔርን ፕሮግራም ላዘጋጁት ለሁሉም በአጠቃላይ ማመስገን እፈልጋለሁ። አቶ ታምሩ ደገፉ ማለት ለ25 ዓመታት በበጎ ፍቃድ ስራዎች ላይ ብዙ ሰዎችን የበጎ ፍቃድ ስራን ያስተማሩ። አሁን ፕሮግራም መሪያችን እንደተናገረ በቀን አንድ ጊዜ ብቻ ነው የሚመገቡት። ከዛ በተረፈ ያለው ደግሞ ሁልጊዜ አቅመ ደካሞችን በማገዝ እናቶችን በማገዝ በጎ ፈቃደኞችን በማሰባሰብ ብዙ ድርጅቶችን በማገዝ ብዙ ስራ የሰሩ ናቸውና ይህንን እድል አግኝቼ እሳቸው ተወካይ ሆኜ በመቀበሌ እድለኛ ነኝ። እጅግ አድርጌ አመሰግናለሁ። ትክክለኛ ተወካይ በ30 ሰከንድ ቄስ ዘማሪ አሸናፊን እጅግ አመሰግናለሁ። አጨብጭቡና ሸኙልኝ። ቄስ ዘማሪ አሸናፊ እኛ ወጣቶች ብናገኛቸው ቁጭ ብለን ብናወራቸው ከምመኝላችሁ ድንቅ መምህሮች መካከል አንዱ ነው። ሰዓት ቢኖርና የእሱን ቃላቶች ብናገር ደስ ይለኝ ነበር። ሌላ መድረክ እንደማገኝ ተስፋ አደርጋለሁ። ስለሱ ለማውራት እጅግ አድርገን እናመሰግናለን። ይህ የመጨረሻው የስብዕና ግንባታና ስነ ልቦና ይህን ሽልማት የምንሰጥልን እንግዲህ የዛሬ ዓመት ተሸላሚ ነበረች ዶክተር ሀና። እጅግ ድንቅ ከሆኑ በርካታ ስራ ከሚሰሩ ሀገራችን ላይ ከሚገኙ ብርቱ ሴቶች መካከል አንዷ ናት። ለዋንዱ ብናነሳ ሴቶችና ማህበራዊ ጉዳይ አማካሪ ሆና እየሰራች ትገኛለች። በራሷ ደግሞ በርካታ ፕሮጀክቶች አላት። ዶክተር ሀና የስብዕና ግንባታ ልቦና ምስጋና ታበረክትልናለች። እንደ አውሮፓውያን አቆጣጠር በ2010 የአእምሮ ጤና ስላሳሰባቸው በአእምሮ ሳይንስ ላይ ተለቅ ያለ እውቀት አዳብረዋል። በዚህም የአእምሮ አስተዳደር ሞዴል፣ የአእምሮ ጉዳይ፣ ፍቅር ምንድን ነው የተሰኙ መጽሐፎችን ጽፈዋል። 2015 ላይ በጅማና ድሬዳዋ ዩኒቨርሲቲ ማስተማር ጀመሩ። ከማይንድ ማኔጅመንት እና ኒውሮ ሳይንስ ከ9000 በላይ ለሆኑ ሰዎች ለ1 ዓመት ከ6 ወር ኦንላይን ስልጠናዎችን ሰጥተዋል። ካሪስ የሚባል የበጎ አድራጎት ድርጅት አቋቁመዋል። የአእምሮ ሳይንስ ለሰላም የተሰኘ የቴሌቪዥን ፕሮግራምም ለእይታ አብቅተዋል። በእንግሊዝ ሀገር ኢትዮጵያን ፎር ኢትዮጵያ ፕሮጀክት ላይ በአእምሮ ጉዳይ የማማከር ድጋፍ ያደርጋሉ። ሲናፕስ ኢትዮጵያ ድርጅት መስራች ኢንጂነር ወንድሙ ነጋሽ የዘንድሮ የ6ኛው የጣፋጭ ሕይወት የምስጋና ፕሮግራም የስብዕና ግንባታና ስነ ልቦና ዘርፍ ተመስጋኝ ናቸው። ኢንጂነር ወንድሙ በርካታ ስራዎችን የሰሩ ባለሙያ ናቸው። ያው ደቂቃው ነው ትንሽ ይዘን ስለነዚህ ድንቅ ሰዎች ለማውራት
በእርግጠኝነት በሰፊ እንገናኛለን፣ በደንብ እናወራቸዋለን። ኢንጂነር ወንድሙ ነጋሽን እጅግ አድርገን እናመሰግናለን። አመሻችሁ። እንግዲህ ዘፍጥረት 10 ሰዓት ሲባል ያ ሰዓት ይገባል። እዚህ ብቻ አይደለም ብዙ ባገር ነው ከዚህ አንሳት ለንደን ነው በሰዓት ላይ ባርገኝ ማን ከተማ ላይ ለንደን ስብሰባ ሰዓት ወይም 7 ሰዓት ይባላል። እኔ ሰዓት ደርሳለሁ። ማን ከተማ ነው ተዘግተው ይመጣሉ። አለቀቀን መጀመሪያ ኤማን ሴት ትልቅ ችግር እና ከዛ ጀምሮ አንቲዬን ልጅነቱ ጀምሮ አውቀዋለሁ ማለት ነው። ከዛ ያሳስታ አውቀዋለሁ በሚያደርጋቸው በጎ አድራጎት በጣም እደነቃለሁ። በጣም ፖዚቲቭ የሆነ ምስጋና በዓመት አንዴ አይደለም። እኔ ሳስተምር ምስጋና በሳምንት አንድ ቀን እያንዳንዳችን ምስጋና ቀን ይኖራል። አንጎሳንስ ያደረገ ነግሯል። እኔ መሀንዲስ ነው በዛ ሀገር ውስጥ ትልቅ መሳሪያ ድርጅት ውስጥ እዛ ነው የምሰራው። ግን አምሮ ሳይንስ ልገባ የቻልኩት ታላቅ ወንድሜ ሀምሮቴና ችግር ስለነበረ እንግዲህ ከዛ በመነሳት መጽሐፍ በማንበብ መጽሐፍ በመጻፍ በተለይ ዩኒቨርሲቲዎች ማስተማር ህብረተሰቡ አምሮ ጤና ግንዛቤ እንዲኖረው ያለፉን 15 ዓመት በዚህ ጉዳይ የቀረውን ህይወቴን ደግሞ እያንዳንዱ ሰው ለአእምሮ እንዲያውቅ ስማርትፎን አለ አይደለም። ሁላችንም ኮምፒውተርም ላፕቶፕ አለን፣ መኪናም እንነዳለን። ስለነዚህ ነገሮች መሰረታዊ የሆነ ነገር ስላለ ህይወታችን ተቀይሯል። ነገር ግን ኤክስፐርት አይደለም። ይህ ሁሉ ነገር ደግሞ የሰራው የሰው ልጅ አእምሮ ይሄ ሁላችንም። ስለዚህ መሰረታዊ የሆነ ነገር የክትትል ሰርተን መሆን እንዴት ይሰራል? ሲምፕል በሆነ አንድ ሞባይል ፎን ስንገዛ 56 ገጽ ማንዋል አለ። ይሄ ነገር ግን ማንዋል የለም። ይሄን አንደርስታንድ መሰረታዊ የሆነ ነገር አንደርስታንድ ብናደርግ እንደ ሀገር እንደዚህ አይነት ቻለስ በየሰፈሩ በየመንደሩ እንደዚህ አንጋደል እና ረጅም ህይወቴን አእምሮ ሳይንስ በኢትዮጵያ ውስጥ የበለጠ እንዲታወቅ ኒውሮሳይንስ እያንዳንዱ ወጣት እንዲያውቀው ከትምህርት ቤት ጀምሮ ኪንደርጋርተን ጀምሮ እንዲያውቅ ጥረት አደርጋለሁ። ባለፈው ሐምሌ ወር ላይ ብሔራዊ ቲያትር ትልቅ የመጀመሪያውን ሲናፕስ ኢትዮጵያ የሚባል ድርጅት ዛፍን ከመሰለ ወጣቶች ጋር አቋቁመን ሰው ግንዛቤ እንዲኖረው ግንዛቤ ስለሌለን ይሄ ነገር እንዴት እንደሚሰራ ስለማናውቅ ነው የምንጣላው። አእምሮ ጤናችን የሚታወቀው ውስጣችን ሰላም ያነሳል። ያን ባወቅን ጊዜ የተሻለ ህይወት ይኖራል። ሞባይል ፎን ስላለን፣ ላፕቶፕ ስላለን፣ ቴክኖሎጂ ስላለን ህይወታችን የተሻለ ሆኖ ከዛ ነገር የበለጠ ደግሞ ይሄ እንዴት እንደሚሰራ ይህንን በአግባቡ መጠቀም ስንጀምር ነው አሁን ከተሻለ ህይወት መኖር እንችላለን። ያንን ነው አድቮኬት ማድረግ። 3 ደቂቃ እንዳላል ቅድም ስለ ሰዓት አድቮኬት እያደረጉ ራሴ እንትን እንዳለና ሲናፕስ ኢትዮጵያ የሚባል ድርጅት አቋቁመን በአሁኑ ጊዜ ኢትዮጵያ ውስጥ ስለ አእምሮ ሳይንስ ኒውሮሳይንስ በደንብ እንዲታወቅ ወደፊት ትልቅ ሴንተር ኖሮ እያንዳንዱ ወጣት እያንዳንዱ ሰው ስለ አእምሮ ሳይንስ ስለ አእምሮ እንዲያውቅ ህልሜ ነው። አመሰግናለሁ። እሺ፣ እናመሰግናለን ኢንጂነር ወንድሙ። ቀድሞ ስለመጡ ብዙ ቢያወሩ ደስ ይለኝ ነበር፣ ግን ላይ እያበሩብን ስለሆነ የመጨረሻው ተመስጋኝ እንጠራና ፕሮግራማችን እንጨርሳለን። የመጨረሻ ተመስጋኛችን በ200 ብር 38 ልጅ የምታሳድግ ምታተኛ ናት። ልጅ ሆይ ሲባል ቀድሞ ስሟና ተግባሯ ይታወሳል። ኬብሮን አማኑኤል ኬቢያማን። ከወራት በፊት ኬቢያማን ስትባሉ ልብስ ሲላቸዋል ተብሎ ተጠየቀ። ታማ ጥያቄ አጣች። ሳታገባና ሳትወልድ ልጆች ያቀፈች ተብሎ ተጠቅሷል። የዘንድሮ 6ኛው ጣፋጭ ሕይወት የምስጋና ፕሮግራም ተመስጋኝ ሆናለች።
ከሰራቻቸው ስራዎች መካከል በጅማ ከተማ ለእቴ አንድ ሞዴስ ዋን ፓርት ፎር ማይ ሲስተር የሚል ፕሮጀክት አንዱ ነው። ከዚህ በኋላ በርካታ ስራዎች ትሰራለች። እባክሽ በጣም ደስ ብሎኛል። ደግሞ አጠገቢ ሜንቶሪ መኖሯ ስሸለም ደግሞ በሜንቶሪ መሸለሚ ጓደኛዬ፣ እህቴ፣ እናቴ፣ ዶክተሬ፣ ሚስጥረኛ ናት ዶክተር ሀና ቴንክ ዩ ሶ ማች። በጣም ደስ ብሎኛል። ጣፋጭ ህይወቶችን በጣም ነው የማመሰግነው። ያው እንደተባለው በ200 ብር ቻሌንጅ ስሜ ሜንሽን ይደረጋል። ከኬቢያማን እኩል ልጄ ሆይ ይነሳል። ልጄ ሆይ ሰው ሁን በሚል መሪ ቃል ከ4 ዓመት በላይ ለ38 ልጆች ነፃ እንግዲህ ትምህርትን እንዲያገኙ መማሪያ ቁሳቁሶችን ማሟላት፣ በተጨማሪ ደግሞ ነፃ የሕክምና አገልግሎትን እንዲያገኙ እየሰራ እንገኛለን። በተጨማሪ ደግሞ 38 እናቶችን ስራ እንዲጀምሩ ቅድመ ስልጠናንና ቀጣይ ደግሞ ለሚኖራቸው ጆርኒ ራሳቸው እንዲያዘጋጁ ሜንታሊ የምንሰራበት መስክ አለን። ከ3000 በላይ ሴቶችን የንጽህና ጥበቃና ሌሎች ማቴሪያሎችን በማሟላት በማሰልጠን አብረናቸው እየሰራ እንገኛለን። ተጥለው የተገኙ ህፃናትን በማቀፍ ፍቅር በመስጠት ተስፋን በመስጠት ከነሱ ጋር እየቆመን እንገኛለን። እንግዲህ እነዚህን 4 ዓመታት ስንመጣ በጎ ለማድረግ መልካምን ነገር ለመስራት ትልቅ ብር ሳይሆን ትልቅ ልብ ይዘን ቀጥለናል። በዚህ ውስጥ ያላችሁ የልጄ ሆይ ቻሪቲ ኦርጋናይዜሽን ወዳጆች፣ ጓደኞቼ፣ ሜንቶሮቼ በዚህ ያላችሁ ሁላችሁንም በጣም እጅግ አድርጌ ላመሰግን እወዳለሁ። ስለዚህ ሁል ጊዜ በምንሄድበት በምንኖርበት ሁሉ ሰውነትን እያስቀጠልን ልጄ ሆይ ሰው ሁን እያልን ትልቅ ከመሆን የበለጠ ሰው መሆንን ለሀገራችን ለትውልዳችን እያስረከብን እንድንቀጥል ይሁን። በዚህ ፕሮግራም ላይ ስካውት ላይ ያላችሁ ህፃናትን ስላየው ደስ ብሎኛል። እናንተ የሀገር ተረካቢ ናችሁ። ነገ እንደዚህ የምስጋና ፕሮግራም የምታስቀጥሉ ትውልድን የምትንከባከቡ ብዙ ቻሌንጆችን እያለፋችሁ ሀገራችሁን የምታገለግሉ ድንቅ ወጣት ህፃናት ታዳጊዎች በዚህ ስላላችሁ ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ቴንኪዩ። እናመሰግናለን ዶክተር። እዚሁም ኬብሮንን እጅግ አድርገን እናመሰግናለን። የመጨረሻ አንድ መልእክት ብቻ ነው ያለኝ። በማዕከላችን የሚስ ኢንተርናሽናል ኢትዮጵያ 2026 ተወዳዳሪ ቢታንያ ሰለሞን ትገኛለች። የቱ ጋር ናት? እስኪለያት ቢታንያ አለሽ? እሺ፣ ቢታንያ ሰለሞን ሚስ ኢንተርናሽናል ኢትዮጵያ ላይ ስትሳተፍ ሌላው ይዛው ሀምሊን ፌስቱላን ወክላ ነው የምትሳተፈው። በጣም ጎበዝ ወጣት ናት። ሚስ ኢንተርናሽናል ኢትዮጵያ ላይ ብታሸንፍ በተለይ ለሀገራችን ሴቶች ትልቅ ስራ ሰራለች ተብሎ ከሚጠበቁ ወጣት ሞዴሎች መካከል አንዷ ናት። ሊንኩን ቴች ሚዲያ ላይ ታገኙታላችሁ። በመግባት ቮት አድርጓት። በጣም ጎበዝ ጀግና ወጣት ናት። መልካም እድል ሊግጠምሽ ብለናል። የተመሰገናችሁ እዚህ ምስጋና ፕሮግራም ላይ የተገኛችሁ የክብር እንግዶች በሙሉ እጅግ አድርገን እናመሰግናለን። 6ኛው የጣፋጭ ሕይወት የምስጋና ፕሮግራም ይህን ይመስል ነበር። የተሳካ እንዲሆን ድጋፍ ያደረጋችሁ አጋዥ ድርጅቶች በሙሉ እጅግ አድርገን እናመሰግናለን። ሰላም ደሩ